ሰላም አደሩ ጋሽ ሰላም አደሩ እንዴት ነው ናፍሲና ወይ እኔ በህይወቴ ብዙ ሰው አይቻለሁ እሺ ብዙ ኤቭሪቲንግ አይቻለሁ እንዳንተ የዋ እስዋዛኝ ሁሉ ነገር አረ ጋሽ እኔም በጣም የወደድኳችሁ አከራዊ ናችሁ በጣም አው ተመችተውኛል እሺ ከሚመጣው የቤት ኪራይ ቤት ቆርጣለህ ትንሽ ይብርስ ብድር ገና 15 ቀን እንኳን አልሞላኝም እኮ የቤት ኪራይ እኮ ከከፈልኩ አይ ነው ከሚመጣው ልቁረጥ ለብድሮት ቁረጥ ችግር የለም ባለቤቶት ግን ታውቃለች አው ልትፈልገ ነው እሺ ችግር የለም የኔ ልጅ እደጋንተ እሺ ጋሽ አንተን የወለደችና ግን ገንዘቡን ግን ለምንድን ነው የፈለጉት ለጮቤ ልረጥበት ጮቤ ምን እያደረጋችሁ ነው? ማሪ እንደምታስበው አይደለም። ተረጋጋ። ምንድነው እንደምታስበው አይደለም? ክርና መርፌ ሆናችሁ ነው እንደምታስበው አይደለም እንዴ? አውጣው። ቆይ ተረጋጋና ላስረዳ። ምንም የምታስረጂ ነገር የለም። ጭራሽ ባልጋዬ ላይ በገዛ ቤቴ ወንድ ይዘሽ ትመጫለሽ? ይሄንን የጎፈጠጠ ሰውዬ። እሺ ስልክህ ነው። ምንድነው 15 ሚሊዮን አካውንቴ ላይ ገብቶ ነው? ምንድነው? እሱን ያስገባል። ምን ትዳሬን እየገዛኸኝ መሆኑ ነው? ግን ደግሞ እንትን በል እርጎ አለላችሁ፣ ፍሪጅ ውስጥ አለላችሁ። አንቺ አታስቸግሪው ጨምላቃ። እንትን በሉ መሳቢያ ውስጥ እኮ አያስፈልጋችሁ። ውለዱ፣ ክበዱ። አንቺ ማር ነሽ። ድሮም ለይቼ መርጬ ያገኘሁሽ። ኬኬ ምን ማድረግ እንዳለብኝ አላውቅም። በእናትህ ምን ሆነ ነው እንዴ? አታስደስተኝም እያለችኝ እኮ በእናትህ ኬኬ ማለት ምኑ ላይ ነው? ምን በገሾ ገጣው ወረበለ ምንም ነገር አደረኩኝ፣ ምንም ነገር አላርግም። ባትደስትም በቃ ሁሉንም ህዋሶችን ተጠቅመህ። ኧረ በእናትህ መሮኛል። በእናትህ አንተ ማድረግ የምትችለው ነገር ካለ በእናትህ ጠይቃት። በእናትህ በቃ እኔ ላዋራት አዋራታለህ። በቃ እኔ ላዋራት ማን ታዋራት በእናትህ። ሄሎ ኬኬ እንዴት ሆነ? አራሳበር ነው ልጁ አሳበር ነው መጨረሻ ፍራንክ እንደዚህ ነው። ፍራንክ በእኛ ማለት ነው ወይ ልጁ ግን አሬ በቃው ከዚህ በኋላ ይበቃው እንንገረው። ይመራው ነው። ሄሎ ፊላ የት ነህ? እባክህ ችግሩ ከኔው ከሳሳራቦኩኝ እየሄድኩ ነው። የት ነው የምትሄደው? ቺቺኒያ። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አላቆም አለ አይደለ? ሂጂና ነገር ሳይደርቅ ቶሎ ይምጣ። ይሄ ማይረባ እንደ ሴት ተደብቆ መሸለሉን አያቆም አለ አይደል? ይሄ ምራቅ ሳይደርቅ ቶሎ ይምጣ ብለዋል። እኔንም ማይረባ ቀድሞን እንዲህ ነው መላጭለት። ሂጂ ንገሪው። እኔንም ማይረባ ቀድሞን እንደዚህ ነው መላጭለት። ሂጂ ንገሪው ብለዋል። ወንድ ያቅም መሰለኝ። አንተ ጀርላን ጠልጠለልህ ቁራጥ ላይ ሂጂ ንገሪው። ወንድ ያቅም መሰለኝ። አንተ ጃር እንዳላንጠለጥል ላይ ብለዋል። እንዳልመታ ንገሪው። እንዳልመታ ብለዋል። ሻላላላ ቡቲካ ምን እሺ ነው ብራዘር ትቆያላችሁ እንዴ? ማለት እንዴ ወይ ካልሆነ ተገናኙና ተጣሉ። እኔ ወሬ አመላለሽ ምን አይነቱ ነው? የኔ ቆንጆ የኔ አበባ ነው ወይ? አይ አይደለ እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባላሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ የኔ ድመት የኔ ዝንጀሮዬ አንድ ቀን 15 ዓመት ምን አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዝም በል በእናትህ። ድሮ ምን ነኝ ለይቼ መምረጥ የነበረብኝ ስንቱ ሲወድቅልኝ የኔ ቃጃ ማር ውዴ እናት አሽ ድንገራስ ወይ አረ ሰርጋችን እኮ ደርሷል። የሚዜዎቹን ነገር እንዴት እያረክ ነው? ወይ ዋን አዴ አባቴ ፒስ ነው አልፈልግሃለሁ ብለኝ ነው። ያ ለትልቁም ነገር ነው ዛሬ ፈለግኩ። ምንድነው? እሑድ ላገባ ነው። እሑድ ኳስ አለብን አይደል? አነፈዝ ኳስ ነው ወይስ ሰርግ ነው የሚበልጠው? ሰርግ ነው እንዴ? አይ ሰርግ ብታገባ ነው? አይ ልፋታ። አንተ ኧረ በእናትህ አትንቦጃቦጅብኝ በእናትህ። ላገባ ነው። ማን ልታገባ ነው? ቆይ ከምር ነው? ማን ነው? ሀዊና ኧረ በፈጠረ ወደ ቀልብህ ሳምሪ ያነበረች እንዴ ፍቅረኛ? አንተ ቆይ ሳምሪ የዛሬ 3 ዓመት የተፈታ ነው። እሷን ነው ያልከኛ? በቃ ካልተመጨማ ፋሱን እኪ ይሆናል። በቃ ችግር እንዴ ና አልገባህም እንዴ? ምንድነው? የመጀመሪያ ሚዜ ነህ። የመጀመሪያ ሚዜ? አዎ ነው
አንተን ተኛ ጊዜ ልትሆን ነው። ቆይ ታች ተነፈስኩ። መስማ ፊላ አንተ ተጠራው እኮ ነው ቤታ ፊላ አቴ ማለሽ ነው ዝም በይ እንጂ ሽንት ቤት እንደገባው አይተው እኮ እጅን ታጠብ እኮ ሊለኝ ነው። ይገኛል ወይ? እንዴት ይገኛል? አልቀረበ ይገኛል? አይገኝም። በታባ ማሶ መሰለኝ እኮ እንዴ ምን አንተኛ ነህ? ማነሽ? አሬ ይቅርታ በቃ ኧረ እባክሽ የምን አባሽ ይቅርታ ነው እንዴ? ታስፈራራላችሁ እንዴ? ምን ታስፈራራለሽ? በጉልበት ነው? አዎ በጉልበት ነው። እንዴ ናትና በጉልበት ነው? አዎ በጉልበት ነው። ይኬዳል ታዲያ ይኬዳል። ቲናትና አባ ወይ ልጅ እንደነው ትምህርት ቤት ወላጅ አምጣሉኝ። ወላጅ ምን አርገ? ምንም ባላደረኩት ነገር በዛ ላይ ደግሞ እየጨማመሩ የዳይሬክተሮች ነገር ታውቃለህ፣ ባላረከው ነገር እየጨማመሩ ጭራሽ ማላቆ ነገር ውስጥ ይከተቱኝ። እኔ ወላጅ አምጣኝ። እኔ ሄድልሃለሁ ልጅ ይገባኛል። የዳይሬክተሮች ስራ ይገባ የምን ያለፍንበት አይደል እንዴ? በአምሳዬ የሰራው ልጅ አንድ ነገር ታጠፋለህ ብዬ የሱም ምላስ ማምንበት ምክንያት አይኖርም። ሄደን እናወራቸው። ገንዘቤን አውጥቼ አይደለም አታልቅታ። የኔ አባት እሺ መምህር እንዴት ነው? መጣችሁ? ምንድነው ያጠፋው የኔ ልጅ? ቆይ ምንም ያጠፋው ነገር አለ? ከልጃገረዶች ጋር ተሰብስቦ ትምህርቱን ትቶ ሽንት ቤት ነው የሚውለው። የማ የኔ ልጅ? የእርሶ ልጅ? የኔ ልጅ እሱ አጥማካ ከልጃገረዶች ጋር እዚህ ምን አለች ማስተምር ለዚህ ነው። ወይኔ ና ቶሎ አንጨምላቀ ና እዚህ ጋር። እሺ ምን አደረገ ሌላ? እሱ ይገርሞታል። ይሄ ጠቅልለው የሚያጨሱትን ነገር ጠቅልለው አትለኝም። ሲጋትሎት ነው የሚውለው። አንተ ጠቅልለው ልጅ አደኩላለሁ ደግሞ ና ቶሎ ቁም። ማይሰማው ጉድም ማይሰማው ይቀርባሉኝ እንዴ? እሺ ሌላስ? የመምህራቸው ቂጧን ቸብ ያኔ በቃን እርሶን ለመጥራት ተገደድ። የዝኑዬ አንተ የዝኑዬ ምንድን ነው የምለጥፉት? ባነር ነው ወንድሜ፣ ባነር እየለጠፍን ነው። የሴቶች ጥቃቅ ሰራተኛ ሳይሆን ሴቶች ነው ምን ፈልገው? ጥቃቅን ነው ያልኩት። የምን ጥቃቅ? ሰራተኛ እንፈልጋለን። የሴቶችን በብዛት ያዛሉ። ያው ሴቶች ነው ምን ፈልገው? ወንድ አፈልጉ? አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ እያገለላችሁ ነው እንዴ? ንገረኝ ሀሳብህ። ወንድ እያገለላችሁ ነው? አይደለም ምንድነውና የቤት ሰራተኛ ወንድ ለምን አይሰራም? ምን ያንሷል? ወንድ ልጅ ምን ያንሷል? ምንም ወንድሜ ምንም ምክንያት አለ? ንገረኝ እኮ ተረጋጋሽ። ትታሰር፣ ትጠፈነጋለህ፣ ትገባለህ። አጭማችን እቺ እኔ ተይ መጠጥ ተይ እንዴት በብላስ ይቀምሽ ማለት ነው። አልፈ ይቅርብኝ። ጠጪ ለሆድሽ ነው። አንድ ጠጣሽ ብለሽ ማን ይከስሻል? ይቅርብኝ በእናትሽ ተይ። ጠጪ ከጎኔ ላስቀምጣት እስኪ ኦሴ ተደፋ ጦስሽን እቀዳልሻለሁ። እኔ ይቅርብኝ። ጀመር ጦስሽን እቀዳልሻለሁ። ሆድሽ ውስጥ ያሉት ትላትልሽ ምን ጥርግ አድርጎ ነው የሚያወጣልሽ። እኔ አንቺ አልሽ እንጂ ልቅመስ ውስጥ ጎጃማ ናት መሰለኝ። የታወቅሽው ሀገሩንም ታውቂዋለሽ። ኧረ ሲሉ ሰምቼ ነው። አጣጣሽው ኦይ ሲሉስ ሞጃሎ እንደ መጣጣው እኮ መጣጥሽው ማን ነው መጣጣው? እቀዳልሻለሁ። በእናትሽ ተይ። ሲሉ ራሱ ያፈሳል። እስቲ ሊያዝልሽ እሱ ሲያፈስ ሲሆን አራው ያፈሳል። እቺ ሳክሳም ደግሞ አሁን ሳክሷን ልትነፋብኝ ነው። እጭ እንዴት ነሽ? ቤቴ አምሮብሻል። እባክሽ ምን ተገኘ? ሰምተሻል? ተሬ እኮ ሞተ። ምን ተሬ ሞተ? አዎ በእናትሽ አያሳዝንም? አንቺ እውነትሽ ነው? ተሬ ሞተ? በጣም ነው የሚያስደነግጠው። ነግጣል። ወይኔ ተሬ ወይኔ ታሪ አንቺ እውነትሽ ነው? ሞተ ታሪ። ለማንኛውም ቀብር 15 ማለት 5 ሰዓት ላይ ነው። እሺ እቺ ምን አፎቃቃ ናት? አባሽ ታሪ ሞተ። አጠገቤ እንዳትደርስ እንዳትደርስ ደግሞ ልቀቀኝ፣ እንዳትነካኝ። ከዚህ በፊት እንነጋገር አልኩ እምቢ አልክ። አሁን ግን ቆርጦልኛል። ያማል እንዴ? ተረጅኝ። እኔ እዚህ ጋር እየተጨናነቅኩ ነው። ነፍሴ ውስጥ የተጨናነቀብኝ። በቃ ተረጋግ እንጂ ማሪ። እኔ አንቺን ሆድ ማለት ልብሽን ለመጠገን ጠንክሬ እሰራለሁ። ቢሆንም አልታየኝም። ወሬ ብቻ
ትርጉም የለውም ባይ ነኝ እኮ። እኔ ደግሞ አብረን እንድንሆን ነው የምፈልገው። ፕሊዝ ተረጅኝ እባክሽ። አብረን ማለት ነው እንሆናለን፣ ግን ገብቶሃል? እኔ አንተ ለምግብ ብዬ አይደለም አብሬ ያለው እንዳይመስልህ። አይ ነው እኔ እኮ አንቺን ስለምፈልግ አብረን እንድንሆን ስለምፈልግ እኮ ግን ቢሆንም አልታየኝም። እንደ ማርዬ ለምን እንደማትረጂኝ እሑዳም ናት ብለህ እንዳታስብ። እዛ ጋር ክትፎ ቤት አለ፣ እዛ ሄደን ቼክ እናድርገው። በቃ እንችላለን። እሺ ጋሽዬ ሰላም ነው? ሰላም እንዴ? እዚህ ሰፈር የዚህ ሰፈር ልጅ አይደል? ተወልጄ እዚሁ አብደልድዬ እዚሁ ነው ያደግኩት። ይኸውም እዚሁ። አዎ አውቃለሁ። እንዴት ናችሁ? ደህና ነኝ። ኧረ አንድ ነገር ላስቸግሮ ነበር ጋሽዬ። ምንድን ነው? የሰውን ባለብኝ ጋሽዬ፣ የሰውን ባለብኝ ይመርቁኝ። ከሰውን ባያውጣ። አሚን ጋሽዬ፣ አሚን። አይዞህ፣ አሚን ጋሽዬ፣ አትፍራ። አሚን። ሰው አይርገም። አሚን። አመሰግናለሁ ጋሽዬ። እኔ የምሉት ጋሼ መታወቂያ ይዘዋል እንዴ? ለምን ዘይትና በርበሬ ይመጣልና ስኳርም አለው እንዳያመልጦት ነው። ብዙ ጊዜ እዚህ ሰፈር አላየሁትም፣ ልቀበልልዎት ነው። እሺ አንተ የተባረክልሽ ጋሽዬ። አመሰግናለሁ። ስሞቱን ይንገሩኝ ጋሽዬ። አቶ አባይ። አዎ አቶ አባይ ነው። እሺ ጋሽዬ፣ እኔ የምሎት ደንበጫ ብራንች አይርቆትማ፣ መተው የባንክ ደብተሮትን መውሰድ ይችላሉ። ምን ነው አንተ? ምን ነው ጋሽዬ? በዚህኛው ሐሳብ ኧረ ጋሽዬ እንደዛ አይደለም እኮ ጋሽዬ፣ ሰው ዝም ብሎ ይናደዳል። እኔ በዚህ ሙያ ብዙ አልሰራሁም። ኧረ ጋሽዬ ተው፣ እንደዚህ አይደለም እንደሱ አይደለም ጋሽዬ፣ እንደሱ አይደለም። እንኩ መታወቂያዎት። በጣም አመሰግናለሁ። ድፍን ምስር አይደል እንዴ ያለሽ? ክክለከተሽ ትልኪዋለሽ። እጣለች ድፍን ምስሩ አንዴ ክክ የሚሆነው አንቺ ነፈዝ። አሁን እናቱ እንዲሁም ጨቅጣቃ ነሽ። ልታስጮይብኝ ነው እዚህ። ተይ እዚህ ምን አለ? ወይኔ መጣ ልጁ መጣ፣ የምወደው ልጅ መጣ። ኧረ አንቺ ልጅ ደህና ሰው ላይ ወደቂ። ይሄ አሯሯጭ አይደል እንዴ? ተው ያተራምሰኝ ይምጣ። እሺ ሰላም ነው? እንዴት ነሽ? ወይ ምን ልታዘዝ? ጭምር ይኖራል? ምን ልታረገው? ልነፋው ፊኛት ላይ ምን ላድርገው? ነፋ። ጉድ አፍተርኑን ተማሪዎች። እግዚአብሔር ይመስገን። ዛሬ የምንማረው ስለ ፍሬ ነው። አንተ ናም ተሰርብሻው ነውጣ ዘርጋጅ። ኧረ ዘርጋ ብያለሁ፣ ዘርጋ። ኧረ ትሸር ፍሬ ብሎኝ እኮ ነው። ሱሪን አውልቅ፣ እንዲሁ ኧረ አውልቅ ብያለሁ፣ አውልቅ። በትምህርት ሰዓት ቀልድ አውልቅ። ሶፊ ሱሪን ታውልቃለህ። ምን ያህል በእናትህ ከአህያ ጋር ነው እንደሚውለው። የዛሬው ርዕሳችን ስለ ማንጎ ፍሬ ነው። ሳላስበው ተፈጠረ፣ ይቅርታ። በቃ ትንሽ ነገር እኮ ነው። ሳላስበው ተፈጠረ፣ ይቅርታ። ልልሽ የኔ ፍቅር ልልሽ ምን መሰለሽ፣ ሳላስበው ነው የተፈጠረው። ሲጀምር አስቤ ኖርማል ነው። ይቅርታ ስላስጨነቁ። ይቅርታ ማለት ልንላይ ነው እንዴ? ይቅርታ ብለሽ ማጣሽ ስትይው ይቅርታ። የኔ ፍቅር አልተረዳኸኝም እኮ። ይቅርታ ነው እኮ ያልኩ። ይቅርታ ከመጀመሩ ሴት ልጅ ለመጀመሪያ ጊዜ ይቅርታ። ይሄ ለመለያየት ስትፈልግ ነው። የኔ ፍቅር የት ነው የምትወስደኛው? ኧረ አይነገርም። ተርባ አማን ኧረ መምጣት አልችልም ከፍቅረኛ ጋር ነው እንዴ? ፍቅር ችግር የለም ሂድ። ማን አንዴ መልሼ እደውልልሃለሁ። ሂድ እኮ ነልሽኝ። እና ምን ችግር አለው? ሂድ አንቺ ሂድ ብለሽኝ እንዴ? ምን ችግር አለው? ከጓደኛ ጋር እንዴ የምትሆነው? ምን ላይ ነው? አውቄብሻለሁ። አስጠልቼሻለሁ አይደል? እውነቱን ተናገሪ። ኧረ እኔ ፍቅርን ይወደዋል። አስጠልቼሻለሁ እንጂ ሴት ልጅ ከወንድ ጋር ሆና ሂድ። ኧረ የማይሆን ነገር ነው። ይፍቅር ስትጠይጂ ልመጥቻለሁ። ስጦታ ኢርፎን ልደቴም አይደለም ባላንቴ አንበርሰ ምንም አይደለም። ለምን ደስተሽ ነው ጊፍት እንዴ? ስለምትፈልግ ነው? ስለምፈልግ አንቺ ልጅ ቺት እያደረግሽብኝ ነው። ቺት እያደረግሽብኝ ነው። የክራክሽ ትሬስቶች እንደሚሸሉ ካላቀም ዛቺ ሳርኩት እንዴ? ዛሬ ደዛ ሄድከዘ ምን እንደ ጎረምሳ ታፋጭብኛለች እዚህ። ምን ነው ሀሳሽ አንቺ ሴትዮ፣ ኧረ አይባልም እንደዚህ ብልግና። እሺ እኔም አልኩት አይባልም እንደዚህ። ምን ሆነሽ ነው?
አምላክ ወዴት ነው የምትሄደው አንተ? ቦስ እንኳን አደረሰ አባቴ። ለምኑ? ዛሬ እኮ የሰራተኞች ቀን ነው። ይግባናት ሄደህ ሱቁን ክፈት። በእናትህ ደግሞ ምንድነው ዛሬ የሰራተኞች ቀን ነው? የምን ያላቅልህ ሄደህ ክፈት። በገዛ ሱቄ ደግሞ ተቀጥረህ እኮ ነው የምትሰራው አይደል እንዴ? ዛሬ እንደ ኢትዮጵያ ዝግ ነው እንዴ? ይልበላት ሄደህ ክፈት ሱቁን አንተ። ሂድ ክፈት። ኧረ ወዳጅ በእናትህ እኔ ዛሬ አልከፍትም። ወይ በቃ ይቅር እንዴ። ምን ስለሆንክ ነው የማትከፍተው? ዛሬ እንደ ኢትዮጵያ ሁሉም ሰው ነው። እንደ ኢትዮጵያ አትበል። ሄደህ ከፍተህ ቀጥታ ሂድ። እናቴም አባቴም ቤት ናቸው። እኔ ብቻ ምን አገባኝ እኔ ታዲያ። እኔ ከፍዬ አይደል ልክሰራ ሁሉ ዕቃ ትናንትና የገባ ዕቃ ይሸጥ። አምጣው ሂድ ቀጥታ ክፈት ሱቁን። በዱቤ ነው እቃውን የምጨርስልሽ። እኔ እናንተ ደግሞ ደሞዝ ላይ እንነጋገራለን። ሂድ ቀጥታ አሁን ክፈት ሱቁን። እናት ወልዳለች። ዛሬም ገብቼ ደሞዜ እናት ወልዳለች። ከመግባት በፊት አጠር ያለ ጥያቄዎች ልጠይቅህ። ምን ነው የሚያምስ? ተረጋግተህ ንገረኝ። እዚህ በግራ ጎኔ ትንሽ ወጋ ሹክሹክ ያደርገኛል። ማን? አይ ብርድ መቶኝ ነው መሰለኝ። በጥሞና የሆንኩን ረጋ ብለህ ንገረኝ። ምን ይሁን ነገር ወሰንሳት ናከረ ዶክተር እኔ በህይወቴ ደስተኛ አይደለሁም። በጣም በቃ ብዙ ነገሮች እየተከታተሉብኝ ነው ያሉት። የሚያዳምጠኝ ዶክተር ምን ነው ስንት ነገር አውርቼ እኔ አሁን እንደ ዶክተር አንተ መመክረህ ራስና ታካሚ 041 ነይ መድኃኒት ሰዓት ደርሷል። አቤት ማነው? ሰላም ነው እንደነገ የቤት ሰራተኛ ነኝ። ሁሉ ልጆች አንቺ ናቸው? ናቸው። ስንት ናቸው? 9 ይሄ ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም። አቢ እዛ ጥባ አትርጭ ማዳገረ ልጆችሽ ናቸው። በጣም ይደጉልሽ ይደጋብሽኝ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምን ተበዛችሁት? ቤት ውስጥ ስሜ ሳልገባ እንደዚህ ተካረጉኝ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አንዲታው አንዲ ብቻ ይኸውልሽ፣ አንዴ ሲጀመር ቆይ እናቴ ደወለች። እማ ደውይላት እንላይ ልትለኝ ነው። ደውይላትማ እና እኔ ጊዜ የለኝም ባይዘወይ ማለት ነውና የደወለልሽ ሰው የለም? ማንም የደወለልኝ የለም። በውሳኔሽ ባይዘወይ እኔ ምንም እማ ኧረ ደውይላትማ እንዴ ነፂ ወያ እንዴት ነሽ? እንዴት ነው ማራ አይደለም ማሬ ማራት። ወይኔ ውዳ ዛሬም ትቀልዳለህ። ውዳ አትበኝ። ይቅርታ ውዴ እኮ ማለት ትችያለሽ። ውዴ እና ኮንጎ ቆንጆ ነገሩ ለሽንት ብለሽ በዛ ወጣሽ። ትምህርት አይገባሽም። ተማሪ ኮንጎ ውዳ ምናምን ምን አባታ ነው የሚለው? ፈጣሪን ይጣልልኝ። እናንተን ስፈልጋችሁ ምንድነው? ቀኑን ሙሉ ስፈልጋችሁ ምንድነው? ያቀበለ እኮ በማይክ እኮ እየጠራችሁ ነበር እኮ አልሰማችሁም? እና ሁለታችሁን ምን አጠፋን? መኪና እየተሸለመን እኛ ቀበሌ። እሺ ስለዚህ ሁለቱን ልጆች አስፈርማቸውና መጥተው ጎብኝተው ይሰዱ ነው የኛ ጥያቄ። መኪናው አላያችሁትም? ባስኬትቦል አለ ምናምን ኳስ ምናምን ትጮታላችሁ እየተባለ አንተ ለምን በእግረህ መጣህ? መኪናው ሰራተኛ ነኝ አንቺ ነኝ ሰራተኛ ይዝም። ሁለቱን ልጆች ፋዘር ፈርሟል እኮ። ፋዘር ሌላ ነው እሱ እንደ ሌላ ግለሰብ። እሱ ለባስ ነው። አዎ አንተ አሁን እስካልሽኝና እኔ እኮ ስምህን ብቻ ስለማላውቀው ነው እዚህ ጋር ፈርም አድርግልኝና መተህ ትወስዳለህ ቢአይዲው ነህ። እሺ ነይ ፓፓ ልጅ እንደዚህ ያልኩ። እሺ እንዳልተማርኩ ያወክ መታችሁ ብቻ መውሰድ ነው። እሺ ሴጉሉ ነው ኢቱ መታችሁ ብቻ መውሰድ ነው። ለቀበሉ ምን እሺ ነው በዚህ ጊዜ ፓፒቷ ይሄው ስብሰባ ነው እንዴ? ስብሰባ ነው። መታችሁ ቀጠቅ ኔክስት ፓርክ ውስጥ ነው እንዴ ስብሰባው? አይደለም ቀበሌኛ ቀበሌ። በቃ ሻልን እንገናኛለን። እሺ ረደል አንቺ አንቺ እኔ ወሰኩ እኮ እውነት አንተ ወሰኩ። እኔ የልደት ካርድ ና መተውሰድ ና አሁን እንዴ አሁን ናሽ እኔ ስማ ስንት አመት ነው አሁን? 20 ሙላ ነው። እኔ ኧረ እባክህ ለምን እኛ ጋር ስራ ትጀምረው? ወጣት ማህበር አላችሁ እንዴ? ወጣት ማህበር አለን። ስምን ድጋሚ ንገረኝ። ተረጋጋሽ። ቆፍጠን በል ዶክተር። ጥሩ ዜና አሰማነስ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ልጅ አባት ሆነሃል። ስማ ልጅቷ እንቁላል እንኳን ያዋጣች አይመስልም። ሙሉ ለሙሉ አንተን ነው እንዴ? ለምን ተወራው ዶክተር?
ምን አባትየው እኮ እሱ ነው። ምንድን ነው የሚያወራው ይሄ ዶክተር? ማለት አባትየው እሱ ነው። አባትየው እሱ ነው እኮ ዶክተር። ምን ሆናል? በጣም ይቅርታ። ምን ሆናል ዶክተር? ስለምን የምታወራው? በሕክምና ብዙ ጊዜ ቁም ነገር ነው። እኛ ጋር ሲሪየስ ነው፣ ቀልድ የለም። እንዲህ አልፎ አልፎ ግን ኮሜዲያኖች ስትመጡ ታዝናኑናላችሁ። ስለምን ቀልድ ነው የምታወራው? ማለት ስለምን ቀልድ ነው ማለት? አባትየው እሱ እኮ ነው እኮ እያልኩ ያለሁት እኮ። አልሰማም። ገብተህ ቼክ ማድረግ ትችላለህ። እርግጠኛ ነህ አባትየው እሱ ነው? አባትየው እሱ ነው። ስለምን የምታወራው ዶክተር? እንዴ ሳታማኝ በላሽ አይደል? ጓደኛሽን ኧረ በእናትህ ከጓደኛ ባለቤት ጋር ና የት አለ ዶክተር? የት አለ? ምንድን ነው? ተበላሽ ዶክተር። እሱ መሀን ነው። ሞለዳሽን ማስወግዬ ማስወለድኩለት። ና ልጅ ልውሰድ። ና በስመ አብ። በዚህ ሰዓት ምንድን ነው በር የሚደበደበው? አቤት ምንድን ነው? ለ7 ዓመት ኢንጂነሪንግ ከተማርኩ በኋላ 3 ዓመት ወጥቼ ስራ ፈልኩ። ስራ የለም፣ ጠብ ያለ ነገር የለም። ከዛ በኋላ አካባቢ በሚገኝ ሆስፒታል ይኩራ ጤና ጣቢያ እቺ ትንሽ ብራዘር በኢንጂነሪንግ ተማርኩ ባልከኝ እኮ አሁን ጤና ነገር ዋናው መማር እኮ ነው አባቴ። ከዛ ማህበረሰቡ የህዝብ መብዛት አይደለ ስራ ያጠፋው። ማህበረሰቡ ትንሽ መከላከያ እንዲጠቀም ምናምን ወጣቱ መከላከያ አይፈልግም። ባባዶ ነው የሚለው በቃ። ለዛ ነው ህዝቡ ምን እንደምታውቅ አይደለም። እርዳታ ነው አይደለ? የለንም እኛ። ምንድነው? እሺ አነስተኛ ሙከኩ አበረ ነገር የለም። ከዛ የራሴን ቢዝነስ ክሬት አድርጌ ምናምን ለማድረግ እንግዲህ እንደ ሀገር አሁን ለሚያስፈልገን ምንድነው? ጽዳታችንን መጠበቅ። ኮሌታ ላይ ተሰግስጎ ኮሌታ ላጠቆረ እድፍ ቅንቅን በልጦ አላልኩ ጽድት አንድ የነካው ጽድት ነው የሚያደርገው። አይ ጎበዝ፣ አሪፍ ነው። ግን አሁን ነው ባለቤቴ 3 አይነት ጀሪካን እዚህ አይነት 3 አይነት ላርጉ ይዛ ይገባልና ቴንኪው አልፈልግም። ምንድነው? እሺ ልብስ ብቻ እንደሚታጠብ እና ታዲያ ምንድነው? ኢትዮጵያውያን እኛ እንደ ሀገር ከሌሎቹ ዓለም ከተቀረው ዓለም ለየት የሚያደርገን ምንድነው? ገንብት ንገረኛ። የሽንት ቤታችን ቅርናት ገማት ጥንባት ነው። ሽንት ቤት ዳር ላይ ተለጥፎ አልወርድም ላለ ለደረቀ ሰገራ በልጧ የሽንት ቤት ማጽጃ። ብራዘር ቴንኪው አንፈልግማ። ምንድነው? አንተም ወጣት ነህ አትረዳም ነው? ተምሮ ስራ ያጣ ሰው ሰርቤ ነው እንደመጣው። ምንድነው መስርብ? አልፈልግም። ሽንት ቤታችሁ አይሸትም? አይሸትም። ምን ኢትዮጵያ አይደለ እንጀራ ለምትበላው ማለት ሰክሰ ወጣት አይደለ? አንተባበረም ምንድነው? ለሸጣ አይደለም የመጣሁት ግቢ ላጣና ገባ ገባ። ሰላም ናችሁ ልጆች? ሰላም ነው። አንድ ነገር ላስቸግራችሁ። አንድ ነገር አሞት ነው። አላመመኝም። የኔ ልጅ አላመመኝም። አንድ ነገር ላስቸግራችሁ። እንዴ ይፈጠረው? ልክ ከባስ ወርድ ስልኬን በሉኝ። እንዲህ ስል ስልክ የለም። እሺ የምፈልገው ከዛ ውጭ እናንተ ጋር መጣውና ይሄን የሚያክል ስልክ ይዘህ መችስ ካርድ ይኖረዋል። እውነት ነው አለ። ስለዚህ ብታስደውለኝ ደስ ይለኛል። አባትያ እስቲ ቆይ ትንሽ ምች ምናምን ምች እኮ አውቄያለሁ። እኔ እኮ በሸቢን እኮ ሳጭ አውቄያለሁ። ና እስኪ ና አንተ ድሮ ቆይ የተሰጣ ቆሎ ነበር እኮ የሚዘግነው። አሁን እንደ ስልክ አደክ ስልክ መስረቅ ዘሪን ሽሮኮ እንዳለኩ ቡታንታ ምናምን ነገር እኔ ሳመጣ አይደለም ማለት የጎረቤት እንዳለ የሴቶችን ቡታንታ ሰርቁ። ቁጭ ወይኔና የማን ነጠላ ነው? እርግጠኛ ነኝ ይሄ ሳባ ነጠላ ነው። አይደለ? ሳባ አይደለ? አውራ ሳባ ነው። ባለፈው ኬታባ አንተ ኳምባለ ና አሎ ሸበሌ አድቨርታይዚንግ ነው። የሮፍናንን ኮንሰርት ትኬት ቆርጬ ነበረ በ500 ብር እና እንትኑ ሰዓቱ ትላየው እኔ 8 ሰዓት ኤም ፒኤም ይላል። እኔ ቀን መስሎኝ ነው። ገንዘቡን መልሱ። ሌላ ሰው ጉርጓድ ገባችሁ። ለምን ሌላ ሰው ይገባበታል? በኔ ገንዘብ አትመልሱም? በዱአዬ ማረጋውን ያውቃሉ ታላችሁ። እኔ ሮፍናን መድረክ ላይ የቬሮኒካን ካልተጫወተ ምን አለበሉኝ። ቀመስከኛሉ መድኃኒት ቦሌ ተላለ። እኔ ሸምሰዲን አይደል መርዝ ብዱ መርዝ አስበላችሁ። አባ ጤና ጣቢያ እዚህ ጋር ነው እንዴ? አዎ ውስጥ ነው ያለው። ምን ፈልገህ? ጤና ጣቢያ ውስጥ ነኝ እንዴ? አዎ። ይሄ ሁሉም ሰው እየገባ የሚወስደው ነገር ምንድን ነበር አለ እንዴ? እሱ ምንድነው? እሱ የቱ ጋር ነው የሚቀመጠው? በነፃ ሁሉም እየገባ የሚወስደው እኮ ምንድነው? ስም የለው? ይሄ እንደዚህ መከላከያ ነገር ነው። አዎ መከላከያው። የቱ ጋር ነው የሚቀመጠው? በጣም አረፈርክ ወንድሜ። አለቀ። አሁን አለቀ። 4-5 ጤና ጣቢያ እኮ ዞሬ እኮ እዚህ እኮ አለ ተብዬ። ይኸው ዛሬ ነው የገባው። ዛሬ አለቀ። በቃ ስልኬን ያዙና ሲመጣ ምናምን እደውላለሁ። ችግር የለም። ምን ይደረጋል? በቃ ለዛሬ ነፂ የሆነ ነገር ልነግርሽ ብዬ እኮ። አይ ማለቴ ኑሮ ምናምን ተመችቶሻል? ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው እና ሳቢ ነገር ተመቻችኛ።
በየትኛው ፈተና ነው የምንጀምረው? የመጀመሪያ ፈተናሽ ምን መሰለሽ? ኮኖቹን ተከትለሽ 8 ቁጥር ስሪልኝ። እንዴ እኔ እኮ ጂም ቤት ገብቼ አላውቅም። 1 ቁጥር ነኝ እኮ 8 ቁጥር አይደለም። ላንቺ ነው መንጃ ፈቃድ ልንሰጥ የነበረው። እሺ የሆነ ሰው ፍሬቻ ሳያበራ ገባብሽ። ምንድነው የምታረጊው እዛ ጋር? አረ ወንድም ፍሬቻ እኮ አላበራህም እንዴ? ምን ሆነክ ነው? ተረጋጋ እንጂ እለዋለሁ። እንደዛ ነው የምትይው? ሾፌር እኮ ነሽ። ከዚህ በኋላ ምንድነው ሲያስተምሯቸው የቆዩት እስካሁን? እንዴ ነችና እሺ ድንገት ሳታስቢ የሆነ ሰው ገባብሽ። ምንድነው የምታረጊው? ውይ ጦስህን በል ተሻገር። እኔ ልደንግጥ ነው የምለው። ምንድነው አንቺ ማልጣት የለሽም እንዴ? አታ ይርዳ ምን እዚህ ጅብራ ምን ይመስላል እንዴ? ነው አየሽው አይደል? እንደዚህ ነው። አሃ እንዴ ናትና ቆይ አንተ ምን ያንቀለቀላል? ቀስ ብላት ነዳም እንዴ? ነዳዋ በላይ ደረበው። ይሄ ነው ይሄ አልፍ ያለው አይደል? የሆነ ነገር እንብላ አይደል? እንብላ። አስተናጋጅ አቤት። ሰላም እንዴት ነሽ? አለ የሚበላ ምን አለ? ሁሉም ነገር አለ። ሁሉም ማለት እንቁላል ይሆናል። እንቁላል አማራጭ በቃ። ወይኔ ሳልጠይቃቸው ይቅርታ። እንቁላል ጥብስ፣ ፍርፍር ወይስ ኦምሌት ወይስ ሳንዱች? ፍርፍር አድርጊው። ፍርፍር እሺ። እንቁላል ፍርፍሩ ላይ ሽንኩርቱ አይነ ጎላ ይበል ደቀቅ ይበል ወይስ አይኑረው? አረ እንደፈለሽ አድርጊው ይዘሽው ነው ብቻ። እሺ ምን ትመስል እንደዚህ ጎላ ምናምን በዳቦ ይሁን በእንጀራ? በዳቦ አድርጊው ችግር የለውም። ምንድን ነው በእና ፔንዱላም ማኖች በደቆ ቶሎ አጨርስም እንዴ? አንተ እኔ ጣላታለሁ ከዚህ በኋላ። እንቁላሉ የፈረንጅ ይሁን ያበሻ? አንቺ አንዴ ጠይቀሽ አትጀምሪ። ምንድን ነው አሰረ የምትመላለሽው? ተረባለ ከዚህ ጋር ሰለም በእናትህ አንቺ ታኪ ዘበር ባካ። አንተ ነህ ደግሞ እዚህ ምን አደረኩኝ እኔ? ያስጠላ በፈጣሪ እዚህ ቤት ሁለተኛ ምግባችሁ ይጣፍጣል ታዲያ። እንቁላሉ ግን ጾም አይሆንባችሁም ጋሼ? አንተ እንመጣለን ሲፈታ። ጋሼ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙት? አዎ መጣሽ። ነይ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድነው አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድ። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አሉት? ምንድነው ደግሞ እሱ? ሪንግ ላይት አቁም። በዚህ አይነት እንጀራ ጋግረው የማያውቁም ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ቆይ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ። ቤቶትን ሪፖርት ባላስደርግቦት ሻዶባ። አረ የሰው ልክ አለማወቅ ጭራሽ ባለቤቴን። ከዚህ በላይ መዳፈር የለም። ልካቸውን ነው ማሳያቸው። ያውልሽ ስሚ፣ ባልሽ ከባሌ ላይ እጁን ያንሳ። እጁን ያነሳውማ የኔ ባል ወንድ ስለሆነ ነው። እና ባሌ ላይ ነው ጀግንነቱን የሚያሳየው። እንኳን ሊነካው ዝንቡን እሻይሉም። እሺ ኡቴ ደግሞ ማንቺበር ሰው ሆኖ ነው አትዩብኝ የምትይው? እና እንደ ሰው ባይቆጠር ነው ባልሽ ባሌ ላይ እጁን የሚያነሳው? ምን ነው ባሌ እንቁላል ነው አልሽ? ወንዶች ናቸው ልካቸው ይታያዩ። ያንቺ ባል ነው ወንድ። አልጋ ላይ ቆየ ነው። ስለኔ ባል እንዳይሆን የምታወሪው ያንቺ ባል አለ አይደል? ገና አልጋ ላይ እንደወጣ ነገሩ አይወራም እንዴ? ምን ማለት ነው አልጋ ላይ? አንቺ ራሱ ስለኔ ባል ችሎታ እንዴት አወቅሽ? የኔ ባል ነው አንቺ ጋር የተኛው? የኔ ባል ነው አንቺ ጋር የተኛው?